ሰላም 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 ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር የተመሰገነ ይሁን። የዩቱብ ተከታዮቼ የቤቴን የልፋቴን ውጤት ላሳያችሁ ብዬ ዛሬ በአዲስ ነገር ተከስቻለሁኝና ሰላማችሁ ብዝት ይበልልኝ። እንግዲህ እንደኔ በአረብ ሀገር በስደት ላይ ያላችሁ ቤት ለመስራት የምትዘገጃጁ ቤት ለመስራት ራሳችሁን እያዘጋጃችሁ ያላችሁ እንግዲህ በአቅማችን ቤት ለመስራት በብዙ ውጣ ውረድና በአሁን ሰዓት ላይ ባለው ማቴሪያል የተነሳ ቤት መስራት እጅግ በጣም ከባድ ነው። እንደኔ እንዳትሸወዱ ማለት ነው። እኔ ከዚህ በፊት መጀመሪያ በብሎኬት ለማሰራት ነበር እቅድ የነበረኝ። ነገር ግን ሰዎች በብሎኬት ብዙ ብር ይፈጃል፣ በእንጨት ይሻላል፣ ብራችሁን በስንት አመት ልጨርሽ ነው ተብዬ በእንጨት ነበር ያስጀመርኩት። ነገር ግን በብሎኬት ይሻላል ብዬ ነው ማስበው። ምክንያቱም እኔ እንደ ጅማሬ ስንት ብር ይፈጃል ብዬ የጀመርኩት ነገር አሁን ላይ እጅግ በጣም ብዙ ብር ነው፣ ብዙ ወጪ ነው ያስወጣኝና ከኔ እንድትማሩ ፈልጋለሁ። መስራት ካልቀረ በብሎኬት ቢሆን ይሻላል ብዬ ነው ለእናንተ የምመክራችሁ። እኔ አንደኛውኑ ተሸውጃለሁ። ነገር ግን እግዚአብሔር የተመሰገነ ይሁን በጣም በጥሩ ሁኔታ ላይ ይገኛል አሁን ማለት ነው። ኦልሞስት እያለቀልኝ ስለሆነ እግዚአብሔር የተመሰገነ ይሁን። ስለ ሁሉም ነገር እግዚአብሔር ክብሩን ይውሰድ እና ከኔ ተማሩ ነው የምላቸው። ምክንያቱም መጀመሪያ ስጀምረው እስከ 500 ከ400 እስከ 500 ይጨርሳል ይበቃሻል ተብዬ ነበር በሰዎች ግፊት የገባውበት። ነገር ግን አስቤበት አቅጄበት እኔ ተደስቼበት በብሎኬት ባሰራው ኖሮ የተሻለ ደስተኛ ሆን ነበረ። ነገር ግን አሁንም እጅግ በጣም ትልቅ ቤት ነው የተሰራው። ወደ 9 ክፍል ይሆናል እና እግዚአብሔር ይመስገን። ግን በጣም ብዙ ብር ነው የፈጀብኝ። መጀመሪያ ጅማሬው ላይ በ400,000 ብር ነበር መነሻ የተጀመረው። ነገር ግን አሁን ላይ ኦልሞስት መጨረሻው አካባቢ 90% ላይ ደርሶልኛል። እግዚአብሔር የተመሰገነ ይሁን። ቀለም ብቻ ነው ቀለምና አንዳንድ ነገሮች ናቸው የሚቀሩት እንጂ እግዚአብሔር የተመሰገነ ይሁን። ነገር ግን ምን ልላችሁ ፈልጋለሁ በዛሬ ቪዲዮ ላይ ቤት ስንሰራ መስራታችን፣ ማሰባችን፣ መድከማችን እስካልቀረ ድረስ ሳንገባበት አናቆም የቤትን ጉዳይና ከገባንበት በኋላ ነው የደረሰበት ብቻ የሚያውቀው። ስለዚህ መጀመሪያውኑ የፈለገ ውድም ይሁን በፈለገ አመትም ይለቅ በፈለገ ጊዜ የሚፍጅና ብሎኬት በጣም ይቀላል። አንደኛ በእንጨት ሲሰራ እንጨቱን በአሁኑ ሰዓት ላይ በጣም ውድ ነው፣ እጅግ በጣም ውድ ነው። ከኔ ተማሩ ነው የምለው፣ ከኔ ተማሩ። እውነት እንጨት ውድ ነው። በዛ ላይ ደግሞ ሚስማር አለ፣ የጭድ አለ፣ የጭቃ አለ፣ የሰራተኛ አለ። ከዛም አልፎም ተርፎ የጭቃ ቤት በጣም ብዙ ፕሮሰስ ይፈልጋል፣ በአንድ ጊዜ አያልቅም። የብሎኬት ቤት ግን በአንድ ጊዜ ወጪን ብናወጣ የሚስማር ምናምን ይሄ ምንድነው ለጭድ ለጭቃ ሰራተኛ የሚባለው ነገር ለሲሚንቶ ይሆናል ማለት ነው። በአሁኑ ሰዓት ላይ ሲሚንቶ በጥሩ ሁኔታ ነው የሚገኘው እግዚአብሔር ፍቃድ ሆኖና፣ ስለዚህ በእንጨት በፍጹም ቤት ማሰራት የለብንም ማለት ነው። በፍጹም ከኔ መማር አለባችሁ ብዬ ነው ጓደኞቼ ዛሬ ይሄን ቪዲዮ እየቀረብኩት። እኔ ብዙ ጊዜ ለመቅረጽ በእርግጥ ስቀርጸው ድብልቅልቁን አውጥቼዋለሁ። አሁን ላይ በዚህ በስክሪኑ ላይ የምትመለከቱት ቤት ግቢው መጀመሪያ ነበረ ግንባታ ያስገነባሁት። እሱ መጀመሪያ ነበር በሩም የገባው፣ ግንባታው መጀመሪያ ላይ ነበር የገባው። ነገር ግን ቤቱ ውስጡ አልተሰራልኝም ነበር ማለት ነው። ስለዚህ ቤቱ አሁን ላይ አልቆ ኮርኒስ ኦልሞስት ገብቶለታል። እግዚአብሔር የተመሰገነ ይሁን። ነገር ግን የሆነ ፊኒሺንጎች፣ የሽንት ቤት እቃዎች፣ የሽንት ቤት መቀመጫዎች ይቀራሉ። ትንሽ ፊኒሺንግ ውስጡ ላይ ይቀራል ማለት ነው። በአጠቃላይ ስንት የፈጀው ይመስላችኋል? በጣም ትልቅ ቤት ነው። በእርግጥ የእንጨት ቤትም ቢሆን በኤል ሼፕ ሆኖ እጅግ በጣም ትልቅ ቤት ነው። 108
ቅጠል ቆርቆሮ ነው የተሰራበት ማለት ነው። 200 ካሬ ላይ እንግዲህ እልቅ ተደርጎ ትንሽዬ መኪና ማስገቢያ ብቻ ቀርቶ ነው የተሰራበትና በጣም ብዙ ክላሶች አሉት ውስጥ ለውስጥ። ሳሎኑም በጣም ትልቅ ነው። መኝታ ክፍልም በጣም ሰፋፊ ቤቶች፣ ሰፋፊ ክላሶች ናቸው። ነገር ግን እኔን በጣም የጎዳኝ ነገር ቦታው ትንሽ ጎርጓዳማ ስለነበረ ከውስጥ ነው መሰረት የወጣው ማለት ነው። ከውስጥ ከመሬት ውስጥ ነው ማለት ነው። ወደ 4 ሜትር ወደ ታች ጠልቆ ገብቶ ነው መሰረት ወደ ላይ ወጣውና ድንጋዩ እውነት ለመናገር በዛን ሰዓት ወደ 18,000 ብር ነበረ። አሁን እኔ አመት ከምናምን ሆኖኛል ይሄን ቤት ከጀመርኩኝ፣ ግን በሰዓቱ ድንጋይ 17,000 ምናምን ነበረ። አሁን ላይ በጣም ውድ ነው። አሸዋ እኔ ስጀምረው ወደ 22,000 21,000 አካባቢ ነበረ። አሁን ላይ አሸዋ ወደ 37,000 ገብቷል። ሲሚንቶ እኔ ስጀምረው ወደ 700 800 አካባቢ ነበረ። አሁን ላይ ሲሚንቶ 1350 ብር ነው። እንደውም ከ2000 ብር 2050 ነበረ አንድ ሰሞን ላይ። አሁን ላይ ግን ሲሚንቶ 1350 ብር ላይ እየተሸጠ ይገኛል ማለት ነው። ስለዚህ ከኔ ተማሩ ነው የምለው። ምክንያቱም አንድ ነገር ቤት እንሰራለን እያለን ብር ከምናጠራቅም በተለይ አረብ ሀገር ላይ ለምንሰራ ልጆች ቤት መስራት፣ ብራችን ቤት ላይ ማረፉ እጅግ በጣም አሪፍ ሆኖ ሳለ ነገር ግን ምን ልላችሁ ፈልጋለሁ፣ ቤቱን ከሰራ ነው አይቀር ከደከምን አይቀር እኛ ወደፊት ማረፊያችንም ነው፣ ብንሸጠውም ገንዘብም ነው፣ ብንኖርበትም እያማረበት እንኖርበታለን ማለት ነው። ይሄ ቤት እንግዲህ መጀመሪያ እንጨቱን ያንን ይመስል ነበር። ውስጥ እዚህ ግቢ ውስጥ ነው ይሄ ቤት የተሰራው ማለት ነው። ስለዚህ ይህንን ይመስላል እንደምታዩት። ይህን በመሰለ መልኩ ይሄ አሁን ምንድነው እየተደረገ ውስጡ ጭቃ ቤት ቢሆንም በሲሚንቶ ተገረፈ። መጀመሪያ ግርፍ አለቀ ማለት ነው። ከግርፍ በኋላ ደግሞ ልስን ነው። ልስን ተለሰነ ማለት ነው። እንደምታዩት ግቢውን ቆርቆሮ ነው። እና እንደምታዩት ይሄን ይመስላል። ስታዩት ያው የብሎኬት ቤትም ይመስላል። ጠርዝ ተሰርቶለታል። ልስን ተለስኗል። አሁን እየተለሰነ ኦልሞስት አሁን ባለኔ ቪዲዮ ቀርጬ ማላውቅም። በእርግጥ ቪዲዮን ድብልቅልቅ አድርጌ ያለሁ እንጂ ስቴፕ ባይ ስቴፕ ነበር ለማሳየት የፈለኩትኝ። ባለመመቻቸት ብዙውን አላሳየኋችሁም ማለት ነው። ሂደቱን ግቢ ውስጥ ሴፍቲ ታንከር ተቆፍሯል። ሴፍቲ ታንከር አለው። ሴፍቲ ታንከር ግንባታ አለው። ፈሳሽ ወደ ውስጥ ነው የሚፈሰው ማለት ነው። ሽንት ቤቶች ምናምን ወደ ሴፍቲ ታንከር ነው የሚጠራቀሙት ማለት ነው። እና እጅግ በጣም አሪፍ ነው። እኔ ወድጄዋለሁ። በእርግጥ እዚህ መሀል ላይ የቪዲዮ ላይ ያስገባሁት መኮሮኒ በስፔኒሽ የሚለውን ነው። የምግብም ነገር ጣልቃ አስገብቻለሁ። እንግዲህ ይሄ ኤል ሼፕ መጀመሪያ ጅማሮው ነበር በዚህ የተጀመረው። እንግዲህ ይሄ ኤል ሼፕ ካለቀ በኋላ ይሄን ይመስል ነበረ ግቢው ሙሉ። ግቢው ይሄንን ይመስላል ከመለጠፉ በፊት። ይሄ ደግሞ የግቢ ግንባታ ሲገነባ ሲነሳ ነበረ። ይሄ አሁን በሩ ከገባ በኋላ ነው የግቢ በር። የግቢ በር ከገባ በኋላ ይሄንን ይመስላል። ትንሽዬ ሱቅ ነገርም አጠገቡ አሰርቼ ነበር ከአጥር ጋር አንድ ላይ በብሎኬት። አሁን ያችን ሱቅ በዚህ መልኩ ቀይሬያታለሁ። ወደ ክላስ አድርጌዋለሁ። የቤቱ ውስጡ ይህን ይመስላል። ሳሎኑ እንግዲህ ይህን ይመስላል። እንደኔ በእንጨት አታሰሩ። እኔ በብሎኬት ቢሆን ኖሮ የፈጀ ያህል ቢፈጅ አሁን ኦልሞስት ወደ 2 ሚሊዮን ሊጠጋ ትንሽ ነው የቀረው ማለት ነው የቤት የፈጀው። እኔ እንጃ አላቅም። እዚህ ጋር አፍጥኜው አለው ምክንያቱም አስፈላጊ ስላልሆነ ሂደቱን ቪዲዮን ከምቆርጠው ብዬ ቪዲዮ ቀልጥፍ እንዲል አድርጌዋለሁ። ምክንያቱም
እንዴት እየተሰራ እንደነበረ በሮች ሲገጥሙ ከኋላ ከጓሮ ያለውን ነገር ግንባታውን እያሳየ ስለሆነ አስፈላጊውን ስቴፕ ይሄ ከመጀመሪያ ነበረ ማድረግ የነበረብኝ። ነገር ግን ኤዲት ሳደርገው ድብልቅልቅ ስላደረኩት ማድረግ ያለብኝ ይህንን አፍጥኜ ማዞር ስለነበረ ይህን አፍጥኜ አንሽቸዋለሁ ማለት ነው። ይሄ ጓሮው ግቢው ሴፍቲ ታንከሩን ነው የሚያሳየው። ሙሉ ግቢውን ነው የሚያሳየው ያለው። ግን ያፈጠንኩት የቪዲዮ አቀማመጡም ትክክል ስላልነበረ ነው። ይቅርታ ይደረግልኝ ለቪዲዮ ጥራት እና ከኔ ተማሩ ውዶችዬ። ቤት ማለት በጣም አሪፍ ነው። በስተ መጨረሻ እንግዲህ እንደዚህ እምር ብሎበት አምሮበት፣ አሁን ትንሽ ይቀረዋል። በእርግጥ ይህንን ይመስላል። አመሰግናለሁ። መልካም ጊዜና መልካም ቆይታ። ቪዲዮን ከወደዳችሁት ላይክ